ሐላልሁም ያጋባችኋል። ሐላልሁም ሁላችሁም ኑ ወደ ሐላልሁም ያጋባችኋል። ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ውድ የተከበራችሁ በዓለም ላይ የምትገኙ የሐላል ሚዲያ ቤተሰቦች እንዲሁም ሙስሊም ወንድሞች እህቶች ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እነሆ በአዲስ አበባ በሐላል ሆም ቢሮ ተገኝተን አንዳንድ መልእክቶችን ለእናንተ ማስተላለፍ ወደድን። አላሁ ጀለ ወዐላ ከሱ ተአምራቶች ከሱ ትላልቅ ምልክቶች ከጌትነቱ ምልክቶች ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها ነው የትዳር አጋር የሚሆነንን ጥንድ ፈጥሮልናል አላህ ሱብሓነሁ ወተዓላ። እናም ሐላልሁም ደግሞ ይህንን ስራ በመስራት ላይ በሰፊው አቅዶ ስራዎችን እየሰራ ይገኛል። ኢንሻአላህ ላጤነትን ለመቀነስ ባናጠፋ እንኳን ለመቀነስ ሐላልሁም ደግሞ ብዙ ውጣ ውረዶችን አቅልሎ አመቻችቶ ኑ በሐላል መንገድ አላህ በሚወደው ነብዩ ሰለላሁ ዐለይሂ ወሰለም ባዘዙበት ሱና ተጋቡ ይላችኋል። ሐላልሁም አዲስ አበባ ቤተል መዲና ህንፃ ላይ የመጀመሪያ ቢሮውን ከፍቶ ኦን አድርጓል። እኛም ከወሎ ተነስተን 300 ምናምን ኪሎ ሜትር አቋርጠን እዚህ ለመጎብኘት መተናል ማለት ነው። በዚህ ጉብኝቴ በጣም ደስታ ይሰማኛል፣ ደስ ብሎኛል። እናም ኢንሻአላህ ሐላልሁም የራሱ የሆነ የሶሻል ሚዲያ በተለይ ቲክቶክ አለው። በዛ እየገባችሁ ሁላችሁም ኢንሻአላህ በሐላል መንገድ ሴቶች እህቶችም ወንድሞችም መስፈርቱን ቀነስ በማድረግ በጋራ ተዋዳችሁ ተስማምታችሁ ተፋቅራችሁ እስላማዊ ቤተሰብ እስላማዊ ቤት ለመገንባት ወደ ትዳር ኑ እላለሁኝ። ወደ ትዳር ትልቅ ተቋም ነው ሐቂቃ። ወንድ ልጅ ህይወቱን የሚቀይርበት ሴት ልጅ ህይወቷን የምትቀይርበት ሰው መሆኑ የሚታወቅበት በትዳር ውስጥ ነው። ስለዚህ ለዚህ ትዳር ደግሞ ሁላችሁም በያላችሁበት ዝግጁ ሁኑ። ነብዩ ሰለላሁ ዐለይሂ ወሰለም አላህ 3 ነገር ጽፏል ብለዋል። ከነዚያ 3 የማይቀየሩ ነገሮች ቢኖሩ የሰው ልጆች ሪዚቅ ነው። ዛሬ የሰው ልጅ የሚያሳስበው ምን ላበላት ምን ላጠጣት፣ እሷን ብትሆን ደግሞ ምን ሊያበላኝ ምን ሊያጠጣኝ ነው የምትለውና ኢንሻአላህ ይሄ አላህ ቃል የገባበት ነው። ኢየኩኑ ፉቀራአን ዩግኒሂም አላህ ደሃዎች እንኳን ቢሆኑ አላህ ያከብራቸዋል፣ አላህ ከሲሳው ይለግሳቸዋልና ተጋቡ ነው የሚለው አላህ። ጋብቻ ትልቅ ተቋም ነው፣ አላህ የሚወደው ነው፣ የተፈጠርንበት ዓላማ ነውና ሁላችሁም ኑ ወደ ሐላልሁም ያጠጣት፣ እሷን ብትሆን ደግሞ ምን ሊያበላኝ ምን ሊያጠጣኝ ነው የምትለውና